ክርስቶስ ተንሥአ እሙታን አበይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በአማርኛ ሲተረጎም ክርስቶስ ከሙታን ተለይቶ ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከዛሬ ጀምሮ ሆነ፣ ሰላምና ደስታ። በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የማይሳካ ጦርነት በሚል ርዕስ ተከታታይ የጀመርነውን ትምህርት ካቆምንበት እንቀጥላለን። ለዛሬው ትምህርት መነሻ እንዲሆን በጥቂቱ ከባለፈው ክፍል 1 የተማርነውን ለማስታወስ ያህል ወደ ኋላ በጥቂቱ እንመለከታለን። ባለፈው ይህንን ትምህርት ርዕስ ስንጀምር በ3 ከፍለን ጀምረናል። እርሱም ከእግዚአብሔር ጋር መዋጋት ማለት ምን ማለት ነው? በማወቅም ይሁን ባለማወቅ የምናደርጋቸው ጦርነቶች ውጤታቸውስ ምን ሊሆን ይችላል? ከዚህ ከማይሳካ ጦርነት ወጥተን ወደ እግዚአብሔር ሰላም እንዴት መመለስ እንችላለን? በሚል በ3 ጉዳዮች ላይ ትምህርት ጀምረናል። የ3ቱ ነጥቦች ላይ መማር ጀምረን ካቆምንበት ላይ ዛሬ እንቀጥላለን። የማይሳካ ጦርነት። ከእግዚአብሔር ጋር መዋጋት ማለት ምን ማለት ነው? በዚች ምድር ላይ የሚኖሩ ሰዎች የፈጠራቸውን እግዚአብሔርን በክፉ መንፈስ አነሳሽነት በማወቅ በድፍረት ባለማወቅ በስህተት በማይሳካ ጦርነት ውስጥ ገብተው ከእግዚአብሔር አምላክ ጋር ይዋጋሉ። ከእግዚአብሔር ጋር መዋጋት ማለት የእግዚአብሔር አምላክ ፈቃድ መቃወም ማለት ነው። ፈቃድ በሰማይ እንደሆነች በምድር ትሁን ብለን ጸልየን፣ ነገር ግን የእግዚአብሔርን ፈቃድ በትዕግስት አለመጠበቃችን ወይም የምንለምነውን አለማወቃችን ሊሆን ይችላል። ሌላው ደግሞ የአባቶቻችንን አምላክ ሕግና ሥርዓት ወደ ጎን ትተን በገዛ ጥበባችን ለመመራት ስንሞክር ሳናውቀውና ሳናስበው ቀርተን ወደማይሳካ ጦርነት ውስጥ እንገባለን። ለምሳሌ ብዙ ሰዎች በትምህርተ ሃይማኖት ስተው በእምነት ሕጸጽ የማይሳካ ጦርነት ውስጥ ይገባሉ። አንዳንዴ ደግሞ ስሜታቸውን መግዛት ያቀታቸውና የሥጋ ፍላጎታቸውን ለማርካት በተለያየ ኃጢአት ውስጥ ሲገቡ እግዚአብሔርን እየተዋጉ እንደሆነ ሊያስተውሉ ይገባል። የሰይጣን ዋና ዓላማው ሰውን ከእግዚአብሔር መንገድ ማሳት ነው። ስለዚህም አሳች የተባለው በዚህ ክፉ ሥራው ነው። በሰማይ የሚኖሩትን ጥቂት መላእክትና በምድር የሰው ልጆችን አስቷልና ሰይጣን ዲያብሎስ አሳች ተባለ። ወንጌልን አጣሞ በመስበክ የሰው ልጆችን ማሳት የሰይጣን ዋና ተልእኮ ነውና አስተውሉ።
ሐዋርያው ብርሃን ዓለም ቅዱስ ጳውሎስ በገላትያ ምዕራፍ 1 ከቁጥር 7 እስከ 8 ያለውን ክፍል ስናነብ እንዲህ ይለናል። በክርስቶስ ጸጋ እናንተ ከተጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን አለ ብርሃን ዓለም ቅዱስ ጳውሎስ፣ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ይህንን ቃል ደግሞ አለው። ነገር ግን እኛ ብንሆን ሐዋርያው ቅዱስ ጳውሎስ ራሱንም ጨምሮ ነው የሚናገረው። እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ሐዋርያት ያልሰበኩትን የወንጌል ትምህርት፣ ሐዋርያት ያልሰበኩትን ሌላ ኢየሱስ መጥቶ ቢሰብክላችሁ እንዳትቀበሉ፣ የሚቀበሉት የእርግማኑ ተካፋዮች ይሆናሉ። አስተውሉ። እኛም ቢሆን ከሐዋርያት የሰማይ መላእክት ቢሆን የእግዚአብሔርን ወንጌል የእውነትን የሃይማኖት ትምህርት አጣሞ መስበክ ዋጋ ያስከፍላል። ፍርዱም እጅግ የከፋ ነው። ሰይጣን በእምነት የሳቱትን በምግባር አይፈትናቸውም። ምክንያቱም ሰይጣን ዓላማው ማሳት ነው። ሰውን በኃጢአት የሚያስተው የእግዚአብሔርን ሕግ እንዲያፈርስና እርሱን እንዲከተለው እግዚአብሔርን አምላክ እንዲክድ ማድረጉ ነው። ከእውነት መንገድ እንዲስት ማድረጉ ነው። ስለዚህ ከእውነት መንገድ የሳቱትን ሰዎች በኃጢአት አይፈትናቸውም። እንዳውም እነሱን እያሽሞነሞነ ስለ እነሱ እየተናገረ በከንቱ ውዳሴ ከፍ ከፍ እያደረገ እንደ ሞዴል ይጠቀምባቸዋል። አስተውሉ። በምግባር የሳቱትን በእምነት ይፈትናቸዋል። በምግባር የሳቱትን። ምክንያቱም ዲያብሎስ ኃጢአት የሚያሰራው ሃይማኖትን ሊያስክድ ነው። ኃጢአትን የሚሰሩ ነገር ግን በእግዚአብሔር ቤት ውስጥ ያሉ ሰዎች እግዚአብሔር ይገስጻቸዋል፣ ንስሐ እንዲገቡ ያስተምራቸዋል፣ ይመክራቸዋል፣ ይገስጻቸዋል። ተዉ፣ ንስሐ ግቡ እያለ ነገር ግን በኃጢአታቸው ከቀጠሉ ቃሉን ሰምተው ካልተቀበሉ ግን ለማይረባ አእምሮ አሳልፎ ይሰጣቸዋል ይላል። ለማይረባ አእምሮ አሳልፎ መስጠት ማለት ወደ ተሳሳተ ወደ ኑፋቄ ትምህርት ይጥላቸዋል ነው። ለማይረባ አእምሮ ወገኖቼ፣
አስተውሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ እያላችሁ ወንጌሉን በአውደ ምሕረቱና በቤተ መቅደሱ የምትማሩ ምእመናን እግዚአብሔር የማይወደውን ነገር አታድርጉ ስትባሉ አታድርጉ። ንስሐ ግቡ ስትባሉ ንስሐ ግቡ። ንስሐ በገባችሁበት ኃጢአት ደግማችሁ አትስሩ፣ እርሱ ማባከን ነውና። እምነት ከምግባር ጋር አያይዘው የሚኖሩ ቢኖሩ እነሱ ይድናሉ። አንዳንድ ወላጆች ልጆቻቸው ሃይማኖታቸውን ሲቀይሩ ልጄ ምግባሩ፣ ባህሪው፣ ጸባዩ ተስተካከለ፣ ሃይማኖቱን ከቀየረ በኋላ ነው ብለው ያምኑና በዛ እምነት እንዲቀጥል ያበረታቱታል። የንስሐ ወይም የቤተ ክርስቲያን መምህራን ልጆቻቸው እንዲመከሩ ቢጠይቋቸው ተዉ፣ አትነካኩብኝ፣ ለእኔ ተስማምቶኛል፣ ልጄን ባህሪውን እማቀው እኔ ነኝ ይላሉ። ምን ማለት ነው? ሰይጣንን እንደ ማባበል ማለት ነው። እንዲህ አይባልም። በእምነት የሳተውን በምግባር አይፈትነው። እንዳውም እሱን ሞዴል አድርጎ ሰዎች ከእምነታቸው እንዲሰናከሉ ይጠቀምባቸዋል። በቤተ ክርስቲያን ውስጥ በእንደዚህ አይነት ሕይወት ውስጥ የሚመላለሱ ሰዎች ካሉ ሊያስተውሉ ይገባል። በምግባር የሳተውን በእምነት ይፈትነዋል። ምክንያቱም በእምነት ውስጥ ስላለ አንድ ቀን ንስሐ ሊገባ ይችላል ብሎ ስለሚያምን ሰይጣን በምግባር የሳተውን ሰው በሃይማኖቱ እንዲክድ መንገዶችን ያመቻቻል። በእምነት የካደውን ግን በኃጢአት አይፈትነውም። ይህንን በደንብ አስተውሉ። ነቢዩ ሚክያስ በምዕራፍ 7 ቁጥር 8 ላይ የተናገረውን አንድ ቃል ላስታውሳችሁ። ጠላቴ ሆይ ይላል። ጠላቱን ሰይጣንን ነው፣ ዲያብሎስን። ጠላቴ ሆይ ብወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልሽ። ምክንያቱም ሃይማኖቱን አልካደም። ምንም በኃጢአት ብወድቅ በእግዚአብሔር ቤት ውስጥ ነኝ፣ እምነቴን አልክድም። እግዚአብሔር መድኃኒቴና ብርሃኔ ነው፣ ጨለማዬን ያበራዋል። ሂድ አንተ ሰይጣን፣ እግዚአብሔር ይገሥጽህ አለው። ሰይጣንም ተስፋ ቆርጦ ሄደ። በመጽሐፈ ምሳሌ ምዕራፍ 24 ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃልና ይነሳል፣ ዝንጎች ግን በክፉ ነገር ይወድቃሉ ይላል። በእግዚአብሔር ቤት ውስጥ ሆነን ኃጢአትን እንዲሰሩ አናበረታታም፣ አንሰብክም። የምንሰብከው ሁልጊዜ ንስሐን ነው። ሰዎች ከኃጢአታቸው ንስሐ እንዲገቡ ነው። ነገር ግን በእግዚአብሔር ቤት ውስጥ ሆነው ንስሐ መግባት ያቃታቸው፣ በመንፈሳዊ ሕይወታቸው የዛሉ እነዛ ሰዎች ለዲያብሎስ ወጥመድ ቅርብ ናቸው። እንደውም አንዳንድ ሰዎች በመናፍቃን ጉባኤ ተገኝተው ኦርቶዶክስ እያለሁ
ጫት እቅም ነበር፣ እሰክር ነበር፣ አመነዝር ነበር በማለት አሁን ግን ነፃ ወጣው ብለው ምስክርነት ሲሰጡ እንሰማቸዋለን በሶሻል ሚዲያው። በኦርቶዶክስ እምነት ውስጥ እያለህ ዲያብሎስ ይፈትን ነበረ። አሁን ባለህበት ቦታ ግን አትፈተንም። ዲያብሎስ የፈተነህ ግቡ ዓላማው ሃይማኖትን እንድትክድ ነውና ሃይማኖትን ከካድክ በኋላ አንተ ኃጢአት ሰራህ አልሰራህ ትልቁን ኃጢአት አሰርቶሃልና አንተን አይፈልግም። እንዳውም ሌላውን ለመያዝ ወደ ሌላው ይሄዳል እንጂ። ስለዚህ አስተውል። ሰይጣን ብዙውን ጊዜ በእምነት የሳቱ ወይም የሚያስቱ ሰዎችን ከፍሬያቸው ታውቋቸዋላችሁ የሚለውን ቃል ለራሳቸው በሚመች መንገድ ይተረጉሙታል። ለምሳሌ ቁሳዊ ስኬት እንደ ፍሬ በማቅረብ ምን ይላሉ መሰላችሁ? ተመልከቱ፣ እግዚአብሔር ስለባረከኝ ነው ይህ ሁሉ ሀብትና ዝና ያለኝ በማለት ስኬትን ከመንፈሳዊ ፍሬ ጋር ሊያቀራርቡ ይሞክራሉ። ሀብታችን ጸጋ የእግዚአብሔር ምሕረት ነው። ስለ ምድራዊ ቁሳዊ አይደለም። የክርስትና ሕይወት መለኪያው ምድራዊ ሕይወቱ፣ ሀብቱ፣ ውበቱ ወይም ደግሞ ከኋላው ብዙ ተከታዮች ስላሉት አይደለም። ሌላውን ደግሞ ተአምራትን እንደ ፍሬ ያቀርቡታል። ብዙ ሰዎች ስለተከተሏቸውና ወይም ድንቅ ተአምራት ነገሮችን ስላሳዩ ብቻ ፍሬው ይሄውና ብለው ለማሰናከያ ይጠቀማሉ። ትንቢት በመናገር፣ ልሳን በመናገር፣ ተአምራቶችን በማድረግ ይሄንን ልክ እንደ መንፈስ ፍሬ አድርገው ምዕመናንን ያሰናክሉበታል። እናንተ ጉባኤ ይሄ የለም፣ እኛ ጉባኤ ግን ይሄ አለ ይሏችኋል። ልክ እንደ መንፈስ ፍሬ ይጠቀሙበታል። ይሄም ስህተት ነው። ይሄንን እንዴት እንደሚያደርጉት እነግራችኋለሁ። በማቴዎስ ወንጌል ምዕራፍ 7 ከቁጥር 22 እስከ ቁጥር 33 ላይ ጌታችን ኢየሱስ ክርስቶስ ስለ እንደነዚህ ያሉ ሰዎች እንዲህ ሲል ይናገራል። በስምህ ብዙ ተአምራት አላደረግንምን ይሉኛል። በዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ፣ እፈርድባቸዋለሁ። በስሙ ያደረጉት ተአምራት፣ በስሙ የተናገሩት ትንቢት ለመንፈሳዊ ሕይወት ፍሬ መለኪያ አይደለም። ለመንግሥተ ሰማያት መግቢያ እንደ ክራቴሪያም አይቆጠርም። ምክንያቱም በስሙ ተአምራትን የሚያደርጉ ሐሰተኞች ነቢያት በመጨረሻው ዘመን እንደሚመጡ ጌታ ለደቀ መዛሙርቱ አስተምሯልና። እንግዲህ ሌላው የሰይጣን ማሳሳቻ ወጥመድ በተራራው ስብከት ላይ ስለ ሐሰተኛ ነቢያት የተናገረውን ማስጠንቀቂያ ልናስተውል ይገባል። በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የተጻፈውን አንብቡ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ። በዚህ ምሳሌ ውስጥ እውነትን ስንመረምር የበግ ለምድ ማለት ስውርነቱንና አስመሳይነቱን የሚያሳይ መልእክት ነው። ሰይጣን አስመሳይ ነው።
የበግ ለምድ ለብሰው ከሚያስቷችሁ ሐሰተኞች ተኩላዎች ተጠበቁ ሲል ጌታ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የተናገረው እነዚህን አስመሳዮች ነው። ተኩላ በግ ይመስላል። በጎች መሃል ገብቶ በጎችን ይነጥቃል። መናፍቃንም በባህሪያቸው የብርሃን መላእክ ይመስላሉ። መንጋ ውስጥ ገብተው ሕዝብ ያስታሉ። ከነርሱ ተጠበቁ። የበግ ለምድ የሚለው የሚያሳየው ውጫዊ ገጽታ፣ አነጋገር፣ አለባበስ፣ ተግባቢነት ፍጹም መንፈሳዊና ማራኪ ሊሆን እንደሚችል ነው የገለጸው ጌታችን ኢየሱስ ክርስቶስ። ሰይጣን ሰዎችን ለማሳት የሚጠቀመው ሰው የሚጠላውን ነገር ሳይሆን ሰዎች የሚወዱትን ነገር አስመስሎ በማሳየት እንደሆነ አስተውሉ። ስለዚህም በእምነት የሳቱ ሰዎች በጣም ደግ፣ ለጋስ ወይም ትሁት መስለው ሊቀርቡ ይችላሉ። ይህ ደግሞ ሌላው ሰው እንዲህ ያለ ደግ ሰው እንዴት ስህተት ይሰራል ብሎ ሊያስብ ይችላል። በሃይማኖቱ እንዲጠራጠርና እንዲሰናከል ያደርገዋል። ብዙዎች በዚህ አመለካከታቸው ተሰናክለው ጠፍተዋል። እግዚአብሔር በቸርነቱ የጠፉትን ይመልስልን። ለዚህ ትክክለኛ መፍትሄ ለእውነት መታመን ነው። በራሳችሁ ሕሊና አስቡ። በሰዎች ስላሏችሁ አይደለም። በምጽአቱ ቀን፣ በመጨረሻው ቀን የሚፈርድብን ሕሊናችን ራሱ ይፈርድብናል። ምክንያቱም ፈቃድን፣ ነፃነትን ሰጥቶ ነው የፈጠረን እግዚአብሔር። ለእውነት መታመን ከግል ፍልስፍና ይልቅ ለቃሉ ታማኝ መሆን እና በሃይማኖት መጽናት፣ በሃይማኖት ጽኑ፣ ጎልምሱ፣ ጠንክሩ፣ ሁሉም በእናንተ ዘንድ በፍቅር ይሁን ተብሎ እንደተጻፈ ለክርስቶስ ክብር መስጠት፣ ራስን ሳይሆን ክርስቶስን ከፍ ከፍ ማድረግ። መጥምቁ ዮሐንስ ስለ ጌታችን ኢየሱስ ክርስቶስ ሲመሰክር በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ እርሱ ሊልቅ እኔ ግን ላንስ ይገባል አለ። እርሱ ከፍ ሊል እኔ ዝቅ ልል፣ የእግሩን የጫማውን ጠፍር እንኳን ልፈታ የማይገባኝ ብሎ እንደተናገረ ክርስቶስን በሕይወቱ ከፍ ከፍ እንዳደረገ እንደ መጥምቁ ዮሐንስ ዛሬ ሐሰተኞች ነቢያት ራሳቸውን እንደሚሰብኩት እንዲሰግዱላቸው እንደሚያደርጉት አይደለም። እነሱ የማይሳካ ጦርነት ውስጥ ገብተዋል። አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ሌላው ሰይጣን ሰውን ለማሳት የሚጠቀመው የማሰናከያ ስልት፣ ሰይጣን በእምነት የሳቱ ሰዎችን እንደ ሞዴል በመጠቀም ሰዎችን ያስታል። በእምነት የሳቱትን ብቻ አይደለም። የሚገርመውና በጣም የሚገርመኝ በተለይ በኢትዮጵያ ምድር ላይ ቤተ ክርስቲያን መጥቶ አስቀድሶ የማያውቅ በ40 ቀኑ በእናቱ አንቀልባ ቤተ ክርስቲያን መጥቶ ክርስትና ከተነሳ በኋላ 40 ዓመት ሙሉ ቤተ ክርስቲያን ሳይመጣ ወንጌሉን ሳይማር አድጎ ይሄ ሰው ድንገት ታዋቂ ይሆናል። በዘፈን ወይም ደግሞ
በተለየ በሆነ አንድ የፊልም ሙያ በዘመናዊ ዕውቀትም ሊሆን ይችላል፣ በውትድርናም ሊሆን ይችላል ፌመስ ይሆናል ኢትዮጵያ ውስጥ። ይሄ ሰው መናፍቅ ሲሆን እሱን ተከትለው መናፍቅ የሚሆኑት በጣም ይገርሙኛል። እነሱን ተከትለው እነሱ መጀመሪያ እነማን ናቸው? የት ነበሩ? ምን ነበሩ? ትላንትና ቤተክርስቲያንን ሲያቃጥሉ ክርስቲያኖችን ሲያሳድዱ የነበሩ የፖለቲካ መሪዎች እንኳን ሳይቀር ታዋቂ የነበሩ ሰዎች መናፍቅ ሲሆኑ እነሱን ተከትለው መናፍቅ የሚሆኑ አንዳንድ የዋህ ምዕመናን አሉ ከመካከል። አረ ወገኖች ምዕመናን አስተውሉ፣ የማያስተውል ሕዝብ ይገለበጣል ይላል ነብዩ ሆሴዕ። ሰይጣን ራሱንና እሱን የሚመስሉትን እንደ ሞዴል መጠቀም አንዱ የማሳሳቻ ባህሪው ነው። የዋሆችን ማጥመድ፣ እነዚህ እኮ የተለየ በረከት አላቸው ብለው በከንቱ ውዳሴ እንዲከተሏቸው ማድረግ፣ ከንቱ ውዳሴ መቀበል አንዱ የሰይጣን ባህሪ ነው። ሌላው ተቺዎችን ማሰናከል። በተለይ አስተውሉ፣ በሶሻል ሚዲያው ላይ በዚህ ሰሞንም እያየን ነው። ስም አንጠቅስም፣ ምክንያቱም ራሳቸው ስለሚያውቋቸው፣ ራሳቸውን ስለሚያውቁ ተቺዎችን፣ ቤተ ክርስቲያንን የሚተቹ፣ ካህናትን የሚተቹ ሰይጣን እነሱን ለማሰናከል ለመሰናከል በሰይጣን ወጥመድ ውስጥ ለመግባት የተዘጋጁ ናቸው። እንደነዚህ ያሉ ሰዎች በቤተ ክርስቲያን ውስጥ ሆነው ቤተ ክርስቲያንን በመተቸት ስለተጠመዱ ሰይጣን በቀላሉ ሃይማኖታቸውንና በእውነት ላይ የተመሰረተውን እምነታቸውን እንዲያጡ ያደርጋቸዋል። ምክንያቱም ሁሉም አንድ ናቸው ብለው እንዲያስቡ ያደርጓቸዋል መጀመሪያ። ከዛ ከቤተ ክርስቲያን ይርቃሉ። አንዱ የሰይጣን ወጥመድ በቤተ ክርስቲያን ውስጥ ሆኖ ካህናትን፣ ቤተ ክርስቲያንን መተቸት። መጽሐፍ ቅዱስ ተቹ የሚላል እንዴ? ጸልዩ ነው። እንኳን አይደለም ለሃይማኖት መሪዎች፣ ለአገር መሪዎች፣ በፖለቲካ ውስጥ ላሉ ሰዎች ጸልዩ። እግዚአብሔር የሚሳነው ነገር የለም። ያስተካክለዋል፣ ይቀይረዋል። ምድራችን ኢትዮጵያ ሰላም እንድትሆን መጸለይ ነው ያለብን። በጸሎት እንትጋ። ከዛ ባለፈ ግን ቤተ ክርስቲያንን ሲተቹ የነበሩ ወይ አልወጡ ወይ አልገቡ ወይ ክርስትና ፍሬ የላቸው እንዲሁ ሲያግሮመርሙና ጉባኤውን ሲያውኩ የነበሩ ሰዎች መናፍቅ ቢሆኑ አትደነቁ። ምክንያቱም ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 19 ላይ ቅዱስ ዮሐንስ እንዲህ ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። ይህ ቃል በሕይወታችሁ እንዳይፈጸም እምነታችሁን ከምግባር ጋር አጥብቃችሁ ያዙ። ይህ ባይሆን ግን ቃሉ በሕይወታችሁ ይፈጸማል። ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 28 ላይ እንዲህ ይላል፣ እግዚአብሔርን ለማወቅ ባልወደዱት መጠን የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ለማይረባ አእምሮ አሳልፎ ሰጣቸው ማለት ወደ ሰይጣን ማህበር ተወረወሩ፣ ወደ አሕዛብ ማህበር ተወረወሩ፣
ከቤተ ክርስቲያን ተነቅለው ወጡ። ከወጡ በኋላ ለቤተ ክርስቲያን ጠላት ሆነው ይዋጋሉ፣ ይጮሃሉ፣ ቤተ ክርስቲያንን ይሰድባሉ፣ ይነቅፋሉ። ቤተ ክርስቲያን ውስጥ እኮ ያደጉ ውዳሴ ማርያሟን ተምረው ወንጌል ተምረው ቤተ ክርስቲያን ክህነት ሰጥታ በቴዎሎጂ አስተምራ ሂድ መንጋውን ጠብቅ ብላ ክህነት ሰጥታ የላከችው ሰባኪ ሳይቀር ምን ይላል መጽሐፍ? የተመረጡትን እንኳን እስኪያስት ዲያብሎስ ተአምራትን በመጨረሻው ዘመን እንደሚያደርግ አውሬው ይህ ክፉ ወንድሞቻችን ከሳሽና አሳች ብዙዎችን አስቷል። አስተውሉ። እነዚህን ነው ለማይረባ አእምሮ አሳልፎ ሰጣቸው። ትላንትና በቤተ ክርስቲያን ውስጥ ሆኖ ቤተ ክርስቲያንን ይተች የነበረ በቤተ ክርስቲያን ውስጥ ትልቅ መምህር ሆኖ ተሰጥቶት መድረክ ተሰጥቶት ሲሰብክ የነበረ ቤተ ክርስቲያን ውስጥ ሆኖ ምን ሲል ትዝ ይለኛል፣ የመስቀሉ ስር ቁማርተኞች ብሎ ቤተ ክርስቲያንን አባቶችና ካህናትን ሲተች፣ ከዛ በኋላ እግዚአብሔር ታገሰና ምን አደረገው? ለማይረባ አእምሮ አሳልፎ ሰጠው። ይኸው አሁን ቀንደኛ የቤተ ክርስቲያን ጠላት ሆኖ የዲያብሎስ አርበኛ ሆኗል። የማይሳካ ጦርነት። አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። እግዚአብሔር እንደነዚህ ያሉትን እግዚአብሔርን ለማወቅ ባልወደዱት መጠን የማይገባውን ነገር ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ተብሎ የተጻፈው ትንቢት በእነዚህ ሰዎች ላይ ተፈጸመ። እናንተ ላይም ይህ እንዲፈጸም ትፈልጋላችሁ? አትፈልጉም? ቅዱሳን በእምነታችሁ ጽኑ። በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 11 እስከ 12 ስለዚህ ምክንያት በእውነት ያላመኑትን ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን ይቀበሉ ዘንድ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይሰድባቸዋል። ሰደደባቸው። በእውነት ያላመኑ በቤተ ክርስቲያን ውስጥ የበግ ለምድ ለብሰው ተኩላ እንደ ተኩላ ቤተ መቅደስ ውስጥ ገብተው ምእመናንን ያውኩ የነበሩትን ምን አደረጋቸው ይላል ቅዱስ ጳውሎስ። ደግሜ ያነበዋለሁ፣ አስተውሉ ቃሉን። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 11 እስከ 12 ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን ይቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይሰድባቸዋል። በቤተ ክርስቲያን ውስጥ ሆነው ባላወቁትና ባልገባቸው ነገር በስንፍና ንግግር ቅድስት ቤተ ክርስቲያንን የሚተቹ ለማይረባ አእምሮ አሳልፈው ይሰጣሉ። ስለዚህ ቅድስት ተዋህዶን አተቹ። ጸልይ እንጂ ተች አልተባልክም። እግዚአብሔር ታግሶ መጨረሻ ላይ ለማይረባ አእምሮ አሳልፎ ይሰጣል። እግዚአብሔር ይገስጻል። ቤተ ክርስቲያንን በውስጥም በውጭም ሆናችሁ የምትዋጉ የማይሳካ ጦርነት ነውና አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። አስተውሉ። እንግዲህ እስካሁን ያየናቸው በአጭሩ ከእግዚአብሔር ጋር መዋጋት ማለት ምን ማለት እንደሆነ ነው የነገርኳቸው። እስካሁን ያየናቸው ሰዎች ከእግዚአብሔር ጋር እንዴት እንደሚዋጉ ነው። የአባቶቻቸውን አምላክ ሕግና ሥርዓት ወደ ጎን ትተው በገዛ ጥበባቸው ለመመራት ሲሞክሩ ሳያውቁትና ሳያስተውሉ ቀርተው ወደማይሳካ ጦርነት ውስጥ ይገባሉ።
የሰው ልጆች በማያውቁትም ባልተረዱትም ነገር ከፈጣሪ ጋር የሚያደርጉት ጦርነት ይህ ነው። ሐዋርያው ቅዱስ ጳውሎስ ምዕራፍ 10 ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6 ያለውን አነብና አጠቃልላለሁ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። አለመታዘዛቸውንም በተፈጸመ ጊዜ አለመታዘዝን ሁሉ ልንቀበል ተዘጋጅተናል። በየትኛው አቅጣጫ ተሰልፈው ቅድስት ቤተ ክርስቲያን የሚዋጉ አያሸንፉም። ቅድስት ተዋሕዶ በክርስቶስ ደም ላይ የተመሠረተች በነቢያትና በሐዋርያት ላይ የታነጸች አማናዊት ቅድስት ቤተ ክርስቲያን ነች። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህም ማለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም የተባለላት ስንዱ እመቤት ቅድስት ቤተ ክርስቲያን። የማይሳካ ጦርነት አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ስለዚህ የጀመራችሁት የማይሳካ ጦርነት ነው። የአባቶቻችን አምላክ እግዚአብሔር ከኛ ጋር ነው። እንግዲህ ባለፈው ትምህርት ለዛሬ መሰክርላችኋለሁ ያልኩትን ልመሰክርላችሁ አዘጋጅቼ ነበር። በእርግጥ እንዳይረዝምባችሁ ትምህርቱ ብዬ በማሰብ አሁን 37 ደቂቃ ሄዷል። ስለዚህ ከይቅርታ ጋር በሚቀጥለው ትምህርት በሚቀጥለው አዘጋጅላችኋለሁኝ። ለዛሬ ቆየን፣ ምክንያቱም ትምህርቱ እንዳይረዝም ማለት ነው። እንግዲህ እግዚአብሔር የወደደውን ይናገራል። ሰው ያስባል፣ እግዚአብሔር ይፈጽማል። ለዛሬ እንዲተላለፍ እግዚአብሔር የፈቀደው መልእክት ይህ ነው ማለት ነው። በሚቀጥለው ከምስክርነቱ ጀምርና ቀጣዩን ትምህርት በዛው እንቀጥላለን። ለዛሬ እዚህ ላይ ይበቃናል። የሰማነውን እግዚአብሔር በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ በዓለም ሁሉ የበራ ይሁን። የእግዚአብሔር አብ ቸርነት፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ በረከት፣ የቅዱሳን መላእክት ጥበቃ፣ የጻድቃን ሰማዕታት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ ጸሎትና ምልጃ በረከት በሁላችን አድሮ ይኑር። ይቆየን። ወስብሐት ለእግዚአብሔር።